ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይሄን ፕሮጀክት ይዤ ነው። ሂጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቄ አላውቅም። እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም። ለምንድን ነው ሕክምና መመስረት ያስፈለገን? ሕክምና የእግዚአብሔር ፈቃድ ነው። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና መንደር የሕክምና ምድር ነው የምንመሰርተው። እንደው ባለስልጣኖቹ በጎ ስለሆኑ ብቻ ሳይሆን እግዚአብሔር ልባቸውን ስላላራው ጭምርም ነው ማለት እፈልጋለሁ። በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። የቤተ ክህነት ውጥንቅጥ ችግር ነበረ። ሀገር በ3 ነገር ይጠፋል ይላል። አንደኛው በስንፍና፣ ሁለተኛው በድንቁርና፣ ሶስተኛው ደግሞ በመርሳት ነው ይላል። አንደርስታንዲንግ ዘ ባይብል አዝ ኢት ኢዝ ማለት ነው። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? የቪአይፒ ሕክምና አለ። ቪአይፒ ሕክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው። የእነሱንም ብር ብናስቀረው ብለን ነው። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን። ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊየን የኢትዮጵያ ብር ይፈጃል። ባላለቀ መሬት እጄ ጎለል እያልኩት አይቼ ነገ ቢሰረዝስ ብዬ ሳልመጣ ከርሜ ካርታና ፕላኑን ስቀበል መጥቼ ሳየው መድኃኔዓለም ጠብቆት ነው እንጂ ከአስፓልት ዳር እንዲህ ያለ ቦታ እስከዛሬ ድረስ ተጎልቶ ይቆያል። ይሄን መድኃኔዓለም አይደለም ያደረገው። የመድኃኔዓለም ዕለት እዚህ መሰረቱ እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። እግዚአብሔር ይጠብቅልን፣ እግዚአብሔር ይጠብቅልን። በጨነቀኝ ቁጥር የሚደርሱልኝ እሳቸው ናቸው። ችግሬን እንደቀረበ ጎረቤት ሳይሆን እንደ ቤተሰብ ቀርበው የሚፈቱልኝ አባቴ ናቸው። ይህንን ልቤን ያወቀ ወንድም ነው ያመጣው ማለት ነው። በመድኃኔዓለም ቀን የብር መስቀል ተቀብያ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅድመ ዓለም የነበረ ይህንን ዓለም በችሮታው በካህሊነቱ የፈጠረ ለፍጥረት ሁሉ የሚራራ ፈጣሪያችን ያዳነን መድኃኒታችን ኢየሱስ ክርስቶስ ከአባቱ አብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። እናታችን ድንግል ማርያም ወላዲት አምላክ፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ጻድቃን ሁሉ በረከታቸው ይድረሰን። ሊቃውንተ ቤተ ክርስቲያን በመንግስት መስሪያ ቤት ውስጥ በከተማ አስተዳደር በክልሉ መስሪያ ቤት የምትሰሩ ይህንን መሬት እንድናገኝ ያገዛችሁን በበጎ ፈቃድ የሮጣችሁ ሁላችሁ በአዲስ አበባና በባህር ዳር በአሜሪካ በአውስትራሊያ በፈረንሳይ የምትገኙ የፈውስ መንፈሳዊ የጉባኤ ቤታችን የሆስፒታል ፕሮጀክት ወንድሞቻችን እህቶቻችን ኮሚቴዎች በጠቅላይ ቤተ ክህነት እውቅና የምትንቀሳቀሱ ሁላችሁ አባቶቻችን ሌሊቱን ሙሉ ከእንቅልፍ ተለይታችሁ ቀን ቤታችሁን ልጆቻችሁን ትታችሁ በእግርና በእጃችሁ ስትሮጡ የሰነበታችሁ የባህር ዳር ምዕመናን ሁላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር ያላችሁ በመላው ዓለም የምትገኙ ኦርቶዶክሳውያን እንደ ክርስትና አብራችሁን የምትቆሙ
የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ሆናችሁ ብር ስትለግሱ የከረማችሁ ኤርትራውያን፣ እንደዚሁም ሁሉ በመላው ኢትዮጵያ የምትገኙ ሌሎችም እንደ ሰው ሌሎችም የሃይማኖት ተከታይ ወንድሞቻችን ጭምር ዛሬ እግዚአብሔር አምላካችን ወዶልንና ፈቅዶልን ለዚህ ቀን ስላደረሰን ሁላችሁንም እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እግዚአብሔር ፈጣሪያችን ሁሉን ስለሚችል ሁሉ ስለሚቻለው ሁሉን ለማድረግም በጎ ፈቃዱ ሆኖ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ከዚህ ቀጥሎ ሆስፒታሉን ለምን መመስረት እንዳስፈለገን ለማቅረብ እሞክራለሁ። የእግዚአብሔር ሰላም ከኛ ጋር ይሁን። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ስር የሚገኘው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት 982 ዓመተ ዓለም ቀድሞ በቀዳማዊ ሚኒሊክ ዘመን የተመሰረተ ዛሬ ጨምሮ ሲቆጠር 3000 ዓመታትን ያስቆጠረ ገዳም ነው። በዚህ ገዳም ውስጥ እናታችን ቅድስት ድንግል ማርያም ከነ ልጇ ያረፈችበት በተሰደደች ጊዜ የቅዱሱ ቤተሰብ ማረፊያ ከመርጡ ለማርያም ከርዑሰ ርዑሳን መርጦ ለማርያም ከተድባበ ማርያም ከአክሱም ጽዮን ጋራ አራቱ የጽዮን መንበር ተብሎ የሚቆጠር ክቡር የታቦተ ጽዮን ማረፊያ በሐዲስ ኪዳን ጌታችን ከእናቱ ጋር ያረፈበት፣ ቀጥሎም ደግሞ ቅዱስ ያሬድ ከአክሱም ተነስቶ መጥቶ የዘመረበት፣ ያስተማረበት፣ የባረከበት የመጀመሪያው የኢትዮጵያ ሊቀ ጳጳስ አቡነ ሰላማ ከሳቴ ብርሃን መስዋዕተ ኦሪትን አሳልፈው መስዋዕተ ሐዲስን የተኩበትና ያጠመቁበት፣ ከዚያም ቀጥሎ በሰማዕቱ ቅዱስ ቂርቆስ ስም የተሰየመው ታቦት ከእስክንድርያ መጥቶ በተባረከ ጊዜ መከራና ሞት መቅሰፍት የቆመበት ታሪካዊ ስውራን ቤተ መቅደሶች ያሉበትና እነ ቅድስት ወለተ ጴጥሮስ እነ ቅድስት ክርስቶስ ሰምራ ሌሎችም ቅዱሳን የተጋደሉበት በ17ኛው ክፍለ ዘመን የነበሩት የኢትዮጵያው ኮከብ ሊቅ የመጻሕፍተ ትርጓሜ መሰላል የሆኑት መምህር ኤስድሮስ 300 መጻሕፍትን በቃላቸው ያጠኑበትና ምስጢር ያደላደሉበት ፍጹም የመንፈስ ቅዱስ ረዳትነትና የመለኮት መዓዛ የሚያውደው ታሪካዊና ጥንታዊ ገዳም ነው። ይህ ገዳም አሁን ከ350 በላይ ገዳማውያን መናንያን አባቶችና እናቶች ያሉበት የድጓ ትምህርት ቤት፣ የቅዳሴ ትምህርት ቤት ያለበት ታሪካዊ ገዳም ነው። ይህ ገዳም በብሉይ ኪዳን መጻሕፍተ ነቢያት ሲተረጎምበት የኖረ ከመሆኑም በላይ በሐዲስ ኪዳን ደግሞ ምስጢሩ ከነትርጓሜው የተወለደበትና የተገኘበት በመሆኑ ቅዱስ ያሬድ ራሱ የኢትዮጵያው ኮከብ ስላስተማረበት ከዚያ በኋላ መምህር ኤስድሮስን ተከትሎ መጻሕፍተ ሐዲሳትና ብሉያት ሲተረጎምበት የቆየ ታሪካዊ ገዳም ነው። በዚህ ገዳም ውስጥ የቀደሙ ትርጓሜውን ይዞ ሲቀጥል በመሃል ላይ በደረሰበት መከራ አባቶቻችን ተንገላተው አሁን ወደ ክብሩ መልሰውት መናንያን ቢገኙም የትርጓሜ ትምህርት ቤቱ ግን ሳይጀመር እስከ 2014 ዓመተ ምህረት ቆይቶ ነበረ። በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም ፈቃድ በቅዱሳን መላእክት ጸሎት 2014 ዓመተ ምህረት ሰኔ 19 ቀን የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና ሊቃውንተ ቤተ ክርስቲያን በተገኙበት የመሰረት ድንጋዩ ተጥሏል። ከሰኔ 19 እስከ ሐምሌ 29 ድረስ ደቀ መዛሙርቱን ከአራቱ ማዕዘን መልምሎ የመግቢያ ፈተና ፈትኖ 64 ደቀ መዛሙርትን በማሳለፍ መስከረም 21 ቀን 2015 ዓመተ ምህረት ጀምሮ የአራቱ ጉባኤያተ መጻሕፍትን በትርጓሜ በይፋ ጀምሯል። አሁን 4 ዓመት ሊሞላው ትርጓሜው 2 ወራት ብቻ ይቀሩታል። መስከረም 21 ማለት ነው። ይህ ጉባኤ ተጀምሮ የእግዚአብሔር መንግስት እያስተማረ ይገኛል። የተከበራችሁ የብፁዓን አባቶች ሊቃውንት፣ ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ የተከበሩ ክቡር ከንቲባና በዚህ የተገኛችሁ ምዕመናን ሁላችሁም ጉባኤ ቤት ማለት ምን ማለት እንደሆነ ለመግለጽ እሞክራለሁ። ሁላችንም እንደምናውቀው የሰው ልጅ አእምሮ ያለው እንስሳት የሚለየው በማሰቡ ነው። ክብራ ለነፍስ ነባቢት አእምሮ ብሎ ማር ይስሐቅ እንደተናገረ በመጽሐፈ መነኮሳት
የአዋቂት ነፍስ ክብሯ ዕውቀት ነው ይላል። የሰው ልጅን ከእንስሳ የለየው ክፉና በጎ በመለየቱ ነው። ስለዚህ ሰው ሲፈጠር አይምሮ የሚያስብ ሕሊናው የሚያገናዝብ ክፉና በጎ ግራና ቀኝ የሚያለማውንና የሚያጠፋውን የነፍስና የስጋውን የሚለይ ክቡር ፍጥረት ነው የሰው ልጅ። ከዚህ የተነሳ በመጀመሪያው እግዚአብሔር ከተፈጠረ ጀምሮ በገዛ አይምሮ የሚመራ መንፈስ ቅዱስ እንደ እጅ ሆኖ ቃሉን በፈቃዱ የሚጽፍበት ክቡር የመለኮት ሰሌዳ ነው የሰው ልጅ። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ሁሉ የሰው ልብ ደግሞ በእግዚአብሔር እጅ ይጻፍበታል ተብሎ እንደተነገረ፣ ነገር ግን የሰው ልጅ ከእግዚአብሔር ፈቃድ እየወጣ አይምሮው እየዛገ ኃጢአት እየጨመረ በመምጣቱ ምክንያት የሰው ልጅ ቃል እግዚአብሔርን ከእግዚአብሔር እጅ አውጥቶ በወረቀት ላይ ደክሞ ለማጥናት የተገደደ ሆኗል። ጊዜ ጀምሮ የሰው ልጅ የግድ መምህር የሚያስፈልገው ፍጡር ሆነ። እግዚአብሔርን መምህርን እየሾመ ያስተምረው ጀመረ። ቀድሞ በነቢያት አናገረ። የጠፋውን ለመሰየም፣ የጠፋውን ለመመለስ፣ የወደቀውን ለማዳን፣ የተሰበረውን ለመጠገን ከሰማየ ሰማያት ወርዶ የድንግል ማርያም ልጅ የአብ በኩር ፍጹም ሊቀ ካህናታችንና ቤዛችን ኢየሱስ ክርስቶስ ዓለምን ለመዋጀት ዛፍ ከስሩ ሳይነቀል መሬት ጠርጎ እንደሚነሳው እጅ ከትከሻ ሳይቆረጥ የወደቀን ነገር እንደሚያነሳ ቀለም በልቡና እንደተጻፈ በወረቀት ላይ ከልቡና ሳይለይ በወረቀት ላይ ተቀርጾ እንደሚገኝ የፀሐይ ብርሃን ከፀሐይ ክበብ ሳይለይ ወደ ምድር መጥቶ በሰው ልጆች ላይ እንደሚያበራው የእግዚአብሔር አካላዊ ቃል ፍጹም የአብ ብርሃኑ ኢየሱስ ክርስቶስ ከአባቱ መንግስት ሳይለይ ወደዚህ ዓለም መጥቶ የጠፋውን የሰው ልጅ ሁሉ ፈለገና አዳነ፣ ዋጀ፣ ቀደሰም፣ ከአባቱ ከራሱና ከመንፈስ ቅዱስ ጋርም አስታረቀ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። አንደኛው የነፍስ ችግር ነበረ። ሁለተኛው ደግሞ የፖለቲካ ችግር ነበር። ሶስተኛው ደግሞ የቤተ ክህነት ውጥንቅጥ ችግር ነበረ። የነፍስ ችግር የሰው ልጅ ከ5500 ዘመን በዲያብሎስ ቀንበር ስር የሚማቀቅበት ጊዜ ነበረ። የፖለቲካ ችግር እስራኤላውያን በሮማውያን አገዛዝ ስር ሆነው መሲሁን የሚጠብቁበትና ሀገራቸው ከእንቅኝ ግዛት ነፃ የምትወጣበትን የሚጠብቁበት ጊዜ ነበረ። የቤተ ክህነቱ ውጥንቅጥ በዚያ ጊዜ የነበሩት ፈሪሳውያን አስመሳዮችና ለሕዝቡ የማይቆረቆሩ ከቅኝ ገዥ ፖለቲከኞች ጋር ገጥመው ሕዝቡን የሚመዘብሩና ሕዝቡን የማይጠብቁ አስመሳይ ካህናት የነበሩበት ጊዜ ነበረ። በዚያን ጊዜ እውነተኛው የጽድቅ ብርሃን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ተወልዶ መጣ። ፖለቲካውን ለማረም ከፖለቲከኞች ጋር ሰይፍ አንስቶ ጦርነት አልገጠመም። እንደዚሁም ሁሉ ቤተ ክህነቱን ለማረም ከቤተ ክህነቶች ጋር ፊት ለፊት አልተሰላለፈም። የነፍስን ችግርም ለመቅረፍ ዕለቱን ተሰቅዬ ልሙት አላለም። ክርስቶስ የዓለምን ችግር ለማፍታት ማስተማር ጀመረ። ክርስቶስ የዓለምን ችግር ለመፍታት ማስተማር ጀመረ። ክርስቶስ የዓለምን ችግር ለመፍታት ማስተማር ቸገረ። ነገሩ እንደዚህ ነው። ሰናፍጭ በተሰራች ጊዜ በአካባቢዋ የተዘራውን ሌላ እንጨት ሁሉ ነቃቅላ ትጥለዋለች። ለምን? የሰናፍጭ ቅንጣት ወይም እጽ በጠባይዋ የሌሎችን እጽዋት ማዕድን እየተሻማች የመመገብ ጠባይ አለባት። ስለዚህ እሷ በተተከለችበት ሌሎች ዛፎች እየተነቀሉ ይሄዳሉ። ጌታችን ኢየሱስ ክርስቶስ በዓለም ላይ የነበረውን ክፉ አረም ለመንቀል ማጭድ ወይም መጥረቢያ ይዞ አልወጣም። የወንጌልን ሰናፍጭ በደቀ መዛሙርቱ ልቡና መዝራት ጀመረ። ያን ጊዜ ያቺ የወንጌል ስር በደቀ መዛሙርቱ ልብ መብቀልና ማፍራት ስትጀምር ተንኮሉ፣ ክፋቱ ሁሉ እየተነቃቀለ መሄድ ጀመረ። እውነተኛው የሰላማችን ምልክትና የዓለማት ሁሉ የሰላም አባት፣ የሰላም አለቃ፣ አለቅነት በጫንቃው ላይ ያለ መድኃኒታችን ኢየሱስ ክርስቶስ ዓለምን በሰላም ድል ነሳው። ክርስቶስ እውነት ለመሆኑ ምስክሩ ይሄ ነው። በዓለም ላይ ዓለምን ለማሸነፍና ወደሱ መንግስት ለመሳብ ክርስቶስ የታጠቁ ወታደሮችን አላከም። ደቀ መዛሙርቱን ብዙ አልነበረም። በቁጥር ብዛት ዓለምን አሸነፈ እንዳይባል ደቀ መዛሙርቱ 12 ብቻ ነበሩ። በጉልበት ዓለምን አንበረከከ እንዳይባል ደቀ መዛሙርቱን ብትር እንኳን እንዳትያዙ ብሎ አዟቸው ነበረ። በገንዘብ ደልሎ ዓለምን አሳመነ እንዳይባል የገንዘብ የስንቅ ከረጢት እንኳን እንዳይኖራችሁ ብሎ ነበር መልእክት ያስተላለፈላቸው። በንግግር አዋቂዎችና በፈላስፎች ንግግር ማሳመር ዓለምን ወደ ራሱ ሳበ እንዳይባል ንግግር የማያውቁ የገሊላ ገበሬዎችን ሰብስቦ ነበረ ወንጌልን ያሰማራው። እንግዲያውስ
ርኅራኄ በሌላቸው በሮማውያን ነገስታት ፊት የክርስቶስ እውነት ለምን አሸነፈ ቢባል በምቾትና መብል መጠጥን የሚፈቅድ ሃይማኖት ስለሆነ ሳይሆን ስለምንድን ነው የተቀበሉት ቢባል እንዲያውም እንኳንስ ምቾትን ሊፈቅድ እኔን የሚወድ ሰው ካለ ራሱን ይጣል ሰውነቱንም ይጣላት፣ ሰውነቱን ስለኔ የጣለ በእኔ ዘንድ በመንግስተ ሰማያት ክብር ለብሳ ያገኛታል እያለ ደቀ መዛሙርቱን ባዶ አደረጋቸው። እኔን ሊከተል የሚወድ ራሱን ባዶ ያድርግ፣ መስቀሉን ይሸከም፣ ራሱን ይካድ አላቸው። እንዲህ ያለችን ጠባብ እምነት እንዴት በዓለም ልትሰፋ ቻለች ያሉ እንደሆነ እውነት ስለሆነች ነው። ምንጊዜም እውነት ተጋርዳ አትቀርም። እውነት የእውነትን ብርሃን የሚሸፍን ደመና የለም። ደመናው በተገፈፈ ጊዜ ፀሐይ መታየቷ እንደማይቀር እውነትን የሸፈኑ ውሸቶች ሁሉ የእውነት ጊዜ ሲገልጥ ሁሉም ይበራሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ሆኖ ዓለምን አስተማረ። ክርስቶስ ዓለምን ያሸነፈው